የሚገርም ዜና ነው ይዤላችሁ የመጣሁት። ገንዘብ ወደ ኢትዮጵያ ስትልኩ ምንም አይነት የመላኪያ ክፍያ ሳትከፍሉ $1 በ165 ብር መላክ ትችላላችሁ። የዛሬ ኦክቶበር 25 ቀን 2025 ዓ.ም የምንዛሪ ዋጋ በተለያዩ የገንዘብ መላኪያ ዘዴዎች ምን እንደሚመስል እንመልከት። አንደኛ፣ በቴሌ ብር በኩል አንድ የአሜሪካ ዶላር በ165.30። በቴሌ ብር ለመላክ የቴሌ ብር የሚት አፕሊኬሽንን በስልክዎ ያውርዱ። ካሉበት ሆነው በቀላሉ ያለምንም የመላኪያ ክፍያ መላክ ይችላሉ። ሁለተኛ፣ በፋስት ፔይ በኩል አንድ የአሜሪካ ዶላር በ159.99። በፋስት ፔይ ለመላክ የፋስት ፔይን አፕሊኬሽን በስልክዎ ያውርዱ። ካሉበት ሆነው በሰከንዶች ያለምንም የመላኪያ ክፍያ መላክ ይችላሉ። ሶስተኛ፣ በካሽጎ በኩል ለመላክ አንድ የአሜሪካ ዶላር 159.53። በካሽጎ ለመላክ የካሽጎን አፕሊኬሽን በስልክዎ ያውርዱ። ካሉበት ሆነው በሰከንዶች ያለምንም የመላኪያ ክፍያ መላክ ይችላሉ። ምንዛሬዎቹ በሙሉ የዛሬ ኦክቶበር 25 ቀን 2025 ዓ.ም ናቸው። ገንዘብ ለመላክ የቪዛ ወይንም ማስተር ካርዶችን መጠቀም ትችላላችሁ። በየቀኑ ያለውን የምንዛሬ ዋጋና የመላኪያ መንገዶች ለማወቅ ሰብስክራይብ ያድርጉ። አፕሊኬሽኖቹ እንዴት እንደሚጫኑና የመላኪያ ሂደቱን በተመለከተ እርዳታ ከፈለጋችሁ በኮመንት ሴክሽን አሳውቁኝ።